ሐዘንና ደስታን በተመለከተ ከቅዱስ ያዕቆብ መልእክት ጋር አያይዘን በነቢየ እግዚአብሔር በአሞጽ የተነገረውን መጽሐፍ አያይዘን ከዕለቱ ስንክሳርና ከመዝሙረ ዳዊት ጋር ላነብላችሁ ከማስበው የየዕለቱ መዝሙረ ዳዊት ዛሬ ከመዝሙር 40 ጋር አብረን እናነባለን ማለት ነው። አብረን ለመካፈል እንሞክራለን። አምላካችን እግዚአብሔር የምናነበውን የምንሰማውን ለሕይወት ያደርግልን። ስለ ደስታና ሐዘን ማወቅ ያስፈልገን ለምንድን ነው? ሰው እዚህ ምድር ላይ ያለ ፍጹም ደስተኛ መሆን አይችልም። ደስታ ይገለባበጣል፣ ይቀያየራል። ዛሬ ልጅ ወልደ ደስ ቢልህ ልጅ ታሞ ታዝናለህ። ትምህርት አልፈ የሆነ ቦታ ላይ በተደርስ ስራ አጥተህ ትቸገራለህ። ቤተሰብ ጥሩ ቦታ ደረሰልኝ ቢባል ይታመማል። ሀብት አገኘው ብትል የሆነ ሌቦች ይቀሙሃል፣ ይዘርፋል፣ ይደበድባል። የዚህ ዓለም ደስታ ፍጹም አይደለም። ደስታ ሙሉ ደስታ ያለው እግዚአብሔር ባለበት ቦታ ከእግዚአብሔር ጋር ስትኖር ነው። እዚህ እግዚአብሔር ብቻ ያለበት አይደለም። ከምድር ከገነት ነው የወጣ ነው። ተባረን የመጣ ነው። ተባረን ከመጣን ጊዜ ጀምሮ ፍጹም ደስታ በምድራችን ላይ የለም። ደስተኛ ለመሆን ይቻላል አይቻልም ማለት አይደለም። ደስ ያለው ሲኖር ደግሞ ይዘምራል። ዝማሬ መላእክትን ዝማሬ መላእክት ተልኳድት የተቀበልክ አምላክ የኛንም ተቀበልኩ እንላለን። ዝማሬ ዳዊትን ተልኮ አርድእትን የተቀበልክ አምላክ የኛንም ዝማሬ ተልኳችን ተቀበልልን እንላለን። አሁን በብዛት በጥምቀት ላይ ዝክረ ቅዱስ ያሬዶች በተለይ ቅዱስ ሚካኤል ታቦትን ሸኝተው የአፍሪካ ህብረትን ሲመለሱ ትዝ የሚለኝ ነው። ዝማሬ ዳዊትን ተልኮ አርድእት የተቀበልክ አምላክ የኛንም ዝማሬ ተቀበል መሰለኝ። እንግዲህ እንደዚህ ዞሮ ምንድን ነው ደስታ ያለው ሰው ይዘምራል። ያዘነ ሰው የለም። አንዴ እቺ ምድር ጭራሽ ያዘነች እንጂ የመጣ ነው ከደስታ ቦታ ከገነት ከእግዚአብሔር ተለይተን አይደል? በቃ በላባችሁ ወዝ ጥራችሁ ግራችሁ ብሉ ወደተባል ነው ወደ ምድር እስከመጣን ድረስ እዚች ቦታ ላይ ሐዘን አያጣንም። ሐዘን በሆነም መልኩ ያገኘናል። ፍጹም ሐዘን እኔ ዘንድ የለም የምንል ቢሆን ውሸትን እናገራለን። ሐዘን ያገኘናል። ያዘነ ቢኖር ግን ምን ያድርግ ተብሎ በሐዋርያው ቅዱስ ያዕቆብ ተጽፏል። ይጸልይ ተብሎ ነው የተጻፈው። በነገራችን ላይ ዝማሬ ቅዱሳን ከሚደርሱበት 10 ማዕረጋት መካከል 3ኛው ነው። ምንድነው? ንጽሐ ስጋ፣ ንጽሐ ልቦና፣ ንጽሐ ነፍስና ንጽሐ ልቦና ይባላል። 3 ማዕረጋት አሉ። ማለት ስጋህን ስታነጻ ስትቀድስ በተጋድሎ ማለት ነው። ነፍስን ስታነጻ ስትቀድስ፣ የልቦና ንጽህና ሲገኝ የሚደረስባቸው 10 ማዕረጋት የሚባሉ አሉ። ዝም ብሎ አይደለም 10 ማዕረጋት የተባሉ። የመጀመሪያ ዝም ማለት ጸጋ ነው። ጸጥ ማለት ተረጋግቶ የመኖር ያለ መብከንከን፣ ያለ መብሸቅ፣ ያለ መበሳጨት፣ ያለ ማበሳጨት፣ ያለ ነገር ያለ መፈለግ ነገሮች እነዚህ ጽሞና ይባላሉ። ሁለተኛው ምንድነው? ከጽማዌ በኋላ የሚገኙት ይሄ በሰንበት ትምህርት ቤቶች ለ6ኛ ክፍል የተዘጋጀ የመሰረተ ሃይማኖት ትምህርት ነው የምነግራችሁ። ልባዊ ነው። ልብ ማድረግ ማስተዋል ነው። 3ኛው ጣዕመ ዝማሬ ነው። ዝማሬ የሚደረስበት ጸጋ ነው ማለት ነው። እዚህ ጸጋ ላይ ይደርሳል። ከዛ ንጽሐ ነፍስ አለ፣ ንጽሐ ልቦና አለ። እነዚህ ማዕረጋት በቅድስና በተጋድሎ የሚገኙ ናቸው። እነዛ ቦታዎች ላይ ይደረሳል። ለዚህ ነው የተደሰተ ይዘምር ያዘነ ደግሞ ይጸልይ የተባለው። የተደሰተ ሲዘምር ሌሎችን ችግረኞች የሚያዝኑ ሰዎች ረስተው አይደለም። እንደዛማ ከሆነ የዝማሬን ጩኸት ከኔ ዞር አድርግልኝ ገለል አድርግ ይላል እግዚአብሔር። እስቲ ትንቢተ አሞጽ ምዕራፍ 5 ላይ ልክ እንደ ያዕቆብ መልእክት ምዕራፍ 5 ላይ ከምዕራፍ 13 ለምን አልጀመረ ከቁጥር 13 ለምን አልጀመረላችሁ? ስለዚህ ክፉ ዘመን ነውና በዚያ ዘመን አስተዋይ የሚሆን ሰው ዝም ይላል። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉን አትፈልጉ። እንዲህም እናንተ እንደተናገራችሁ የሠራዊት አምላክ እግዚአብሔር ከእናንተ ጋር ይሆናል። ክፉን ጥሉ፣ መልካም ውደዱ፣ በበሩ አደባባይ ፍርድን አጽኑ። ምናልባት የሠራዊት አምላክ እግዚአብሔር ለዮሴፍ ቅሬታ ይራራለት ይሆናል፣ ለእናንተም እንዲራራ ይለናል። ስለዚህ ጌታ የሠራዊት አምላክ እግዚአብሔር እንዲህ ይላል፣ በየአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱ ሁሉ ላይ ወዮ ይባላል። ገበሬዎች ወደ ልቅሶ፣ አልቃሾች ወደ ዋይታ ይጠራሉ። በመካከል አልፋለሁና በወይኑ ቦታ ሁሉ ልቅሶ ይሆናል ይላል እግዚአብሔር። የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ እያለ ይናገርና በነገራችን ላይ ይሄን ለምን እንደጠላ ከላይ ይናገረናል። ስላለፍኩት ነው። እና እኔን ፈልጉ በሕይወት ትኖራላችሁ፣ ነገር ግን
ገልገላ ፈጽሞ ትማረካለህ፣ ጌልጌላ ቤቴልም ከንቱ ትሆናለችና ቤቴልን አትፈልጉ። በዮሴፍ ቤት እሳት እንዳትቃጠል በቤቴል የሚያጠፉትም ሳይኖሩ እንዳትበላ እግዚአብሔርን ፈልጉ፣ በሕይወት ትኖራላችሁ። ፍርድ ወደ ሬት የምትለውጡ ጽድቅን በምድር ላይ የምትጠሉ እናንተ ሆይ 7 ከዋክብትና ኦሪዮን የተባለው ኮከብ የፈጠሩን የሞትን ጥላ ወደ ንጋት የሚለውጠውን ቀኑን በሌሊት የሚያጨልመውን የባህሩንም ውሃዎች ጠርቶ በምድር ፊት ላይ የሚያፈሳቸውን አምባውን እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ። በበሩ አደባባይ የሚገስጸውን ለምን ትጠላላችሁ? አትጥሉት። ድሃውን ደብድባችኋል፣ ስንዴ ቀረጥ ከእርሱ ወስዳችኋል፣ ከተጠረበ ድንጋይ ቤት ለራሳችሁ ሰርታችኋል። አትቀመጡበትም፣ ያማሩ ቦታዎች ተክላችኋል፣ ነገር ግን አትጠጡትም። ጻድቁን የምታስጨንቁ ጉቦን የምትቀበሉ በበሩ አደባባይ የችጋረኛን ፍርድ የምታጣሙ እናንተ ሆይ በደላችሁ እንዴት እንደበዛ ኃጢአታችሁ እንዴት እንደጸና እኔ ያውቃለሁና። ስለዚህ ክፉ ዘመን ነው፣ በዚያ ዘመን አስተዋይ የሚሆን ዝም ይላል። ስለዚህ እንደዚህ ካልሆነ ጌታ ምን ይላል? የዝማሬህን ጩኸት ከኔ ዘንድ አርቅልኝ። ከዛ በላይ ቃላት አለ። ዓመት በዓላቶቻችሁን ጠልቻቸዋለሁ፣ ተጸይፌዋለሁ። የተቀደሰው ጉባኤያችሁ ደስ አያሰኘኝም። የሚቃጠል መስዋዕታችሁን የእህሉን ቁርባን ብታቀርቡልኝም እንኳ አልቀበልም። ለምስጋና መስዋዕት የምታቀርቡልኝን የሰቡትን እንስሳዎች አልመለከትም። የዝማሬህን ጩኸት ከኔ ዘንድ አርቅ። የመሰንቆ ዜማ አላዳምጥም። ፍርድ እንደ ውሃ፣ ጽድቅ እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት በሙሉ መስዋዕትና ቁርባን አቅርባችሁልኛል? ለራሳችሁ የሰራችኋቸውን ምስሎች የራሳችሁን መንገድ ስትከተሉ አልነበረም? እያለ በትንቢተ አሞጽ ላይ በዓላት ይናገራል። እና በዓላቶቻችንን ዝማሬዎቻችን እንዳይጸየፍ ችግረኛን መጸየፍ፣ ድሃን መናቅ፣ የተቸገሩ ያዘኑ ሰዎችን ማቃለል የለብንም። የአላፋት ዝማሬ እያለ ስንዘምር ይህንን ማስተዋል ይጠበቅብናል። ኦርቶዶክሳዊ ግን ጥልጌጥ የላትም። ደስ ያለው ይዘምር የምትል ቤተ ክርስቲያን ያዘነ እንዲጸልይ ትናገራለች። ይህንን ምናልባት የአላፋ አካባቢ ያሉ ሰዎች ያዘኑ ሰዎች እንደሌሉ በማስመሰል የሚያደርጉት ከሆነ በእርግጥ እነሱ ጅሎች ይሆናሉ፣ ፖለቲከኞች ይጠቀሙበታል። ስለዚህ ያንን እንዳይጠቀሙበት ምንድነው ማድረግ ያለብን? ያዘኑ ሰዎች እንዴት መጸለይ እንዳለባቸው መናገር አለባቸው እንጂ ዝማሬ ዝም ብሎ የቅዱሳን መዝሙረ ዳዊት አንስተን ስለዘመርን የሚደረስበት ጸጋ አይደለም። የተጋድሎ ሕይወት ነው። ቅዱሳን ሰዎች በተጋድሎ የሚያገኙት ጸጋ ነው። ስለዚህ ዝም ብለን እንደ መዝናኛ የምንቆጥረው የዝማሬ በዓል የለንም። እንደ መዝናኛ የሚቆጠር የለንም። እግዚአብሔርን የምናስብበት፣ ጸሎት የምንጸልይበት፣ ችግራችንን የምንናገርበት ነው ለማለት ነውና ዝማሬ ማዕረገ ቅዱሳን እንደሆነም መርሳት የለብንም። ያዘነ ደግሞ መጸለይ እንዳለበትም ለማስታወስ ፈልጌ ነው ይሄን ያነበብኩላችሁ። አሁን ለምሳሌ በታኅሳስ 14 አይደል ዛሬ በታኅሳስ 14 ዕለት ታሪካቸው ገድላቸው ከሚነገሩን አባቶች መካከል እስቲ በዚህ ደረጃ ላይ ያለፉትን ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚች ቀን ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት ያረፈባት ነው። ለዚህ ለቅዱስ ስምዖን አባ አርከስሉስ ሰላም ለስምዖን ምትሩ ክሳድ በሰይፍ አንገት ለተቆረጠ ለአንተ ለታላቁ ለስምዖን በተጋድሎ ላረፍከው ሰላም ታቀርባለሁ። ዘሀገረ መኑፍ ለብሁር ወሚናስ ዘወንጌል አዋፍ ኡራኖይ በመዝራት ወህዝሉኒ በክንፍ ከመታአድውኒ እምቀልቀል ወጸድ ይላል። በዚች በታኅሳስ 14 ቀን የቅዱሳን መርምህናምና እህቱ ሳራ 40 አገልጋዮችም በሰማዕትነት አረፉ። ለእነዚህም አባ አርከስሉስ የገጠመላቸው ግጥም ካለ እናያለን። የዛሬ 500 አካባቢ እንደሆነ ደግሞ ልብ አድርጉ። ታሪካቸው ሰፊ ስለሆነ ነው ማላነብላችሁ። ሰላም ለመርምህናም እንተ ኤል በድወ ሃይማኖተ ክርስቶስ የሐስስ ድህረ ሃልዮቱ ንኢወ ነጺሮ ደሞ በእንተ ሃይማኖት ክእወ ከመሃራውያ ንጉሥ ነቀወ ወፀሐየ ራማ ብርሃኖ ሐሰ ይልና ደግሞ ይደግምላቸዋል። ሰላም እደወ ኃይለ ሐራ ዘሁላቄ ሆሙ ከአበተ እስራ በእንተ ክርስቶስ ዘኦሩ ለክበደ ዕለት ጻዕራ ዘምርምህናም እግዚኦሙ ሶበነጸሩ መከራ ወዘምስሌው እንተ ሐመት ሳራ። እናንተ ወንዶችም ሆኖቹ ሴቶች በዘመናችሁ ለክርስቶስ ስትሉ ደማችሁን ያፈሰሳችሁትን እያስታወስኩ ዘምርላችኋለሁ ይላል አባ ቅዱስ አርከስሉስ። በዚህች ዕለት በታኅሳስ 14 ዳግመኛ ከቅዱስ መርምህናም ከአባት ከአቶር ንጉሥ ከሰናክሬም ሰራዊት የ17,000 ሰማዕታት መታሰቢያቸው ነው ይለናል ስንክሳራችን። በዚህ ቀን የሚነበበው
አሁን እነዚህን ሁሉ ቅዱሳን ያስባል። አባ አርከስሉስ የሚገጥምላቸው ግጥም እንዲህ ይላል። ሰላም ለገብረ ክርስቶስ በቅባከ ነዘታሃትመ አበዱ ኩማኒኩ ወዘማስባን ቃውመ ከመሪያይቤ በቤተ ማርያም መድመመ ይቡስ እፀ ዘይት እስከ ይፈሪ ጦመ ለለበዓላ ሰሪኦ ይብስ ዳግመ። ይሄ በዚች ቀን አባ አርከስሉስ ለነሱ አልገጠመም ማለት ነው። ለነሱ አልገጠመላቸውም። የገጠመው በታኅሳስ 14 በዚች ቀን ለሚታሰበው ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ ነው። ለአባቶች ሊቃነ ጳጳሳት 66ኛ መሆኑን አትርሱ ብሎ ለእሱን የገጠመለት ለነመርምህናም አልገጠመም ማለት ነው። በዚች በታኅሳስ 14 ቀን የሀገረ አስና ኤጲስቆጶስ አባ አሞኒዎስ በምስክርነቱንም ማረፉንም ልብ እናደርጋለን። ሰላም ለአሞኒዎስ ለአዲያመን ጽና ዘኦዳ ምስለ ቃለ ምክር ሰናይ ማእከለ ብዙሃን ውሉዳ በጊዜ ፈጸመ ሰምኦ ለእቶነ እሳት በነዳ ድህረ አርመመ ማዕበላ ወድህረ አድአ ሞገዳ በአምሳለ በረድ ተረክበ ስጋው ጻዳ ይልና እንደገና ሌላ ግጥም ደግሞ አባ አርከስሉስ ታሪካቸው ስለተመሰጠበት እንዲህ ይላል። ሰላም እብል አርያኖስ ቀሲሰ ዋለ አርኪሊስ እሁ ፈሪሃ እግዚአብሔር ዘለብሰ ደቂቀ ጎርጎርዮስ እሉ ዘኢያእምሩ ደነሰ አሃዱ በሂሩቱ ተሰይመ ጳጳስ ወካልኡኒ መኒኖ ገዳመ ፈለሰ ይላል። በዚች በታኅሳስ 14 ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጅ ስሟ ነሳይት የተባለች ያረፈችበት መሆኑን ልብ እናድርግ ይለናል። ሰላም ለብርሃን በብሔረ ጽልመት ዘጸደላ። በዚች ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። በታኅሳስ 14 እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት ያመጣውን ጨለማ የእሷን ስንክሳር ዘልየው ነው። ሰላም ለወለተ ንጉሥ ነሳሂት ስማ ከዊና ግህስተ ምነ አቡሃዋማ እንበለት አጠይቅ ገጻ በመካነ ጽልመት ቀዊማ እንዘ ታደምጽ መዝሙረ ከመድምፀ መልአክ ዘራማ ገድላ ፈጸመት ወሰለጠት ጻማ። በዚህች ዕለት በመድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያረግ ዘንድ ወደ ዓለም የመጣ ብርሃን እንደመሆኑ ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለብርሃን በብሔረ ጽልመት ዘጸደለ ሙቋሃነ ይፍታ ወይኪድ ሲኦለ እግዚአብሔር አቡሁ እንዘይጣጥ ቃለ አመ ቀዳሚ ኩነኒሁ በከመይቤ ብሂለ ብርሃነ መለኮት መጻ ወለብሰ አዋለ። ሰላም ለብርሃንም ቅድመ ዓለም ዘተአውቀ ዘውቱ ቃል ሕያው አመ በስጋ ሰረቀ ሙሴ በደብር እስከ ደንገጸ ወወድቀ ወኤልያስኒ ፈሪሆ ዘርህቀ እያለ ለጌታችን መድኃኒታችን ኢየሱስ ክርስቶስ በታኅሳስ 14 ቀን የሚታሰብበት ነውና ይዘምርለታል። በታኅሳስ 14 በአጠቃላይ የሚከበሩ የቅዱሳን በዓላት ዕለተ ብርሃን፣ ቅዱስ መርምህናምና እህቱ ሳራ፣ 400 ሰማዕታት ተከታዮቹ 17000 ሰማዕታት፣ የቅዱሱ ሰራዊት፣ ቅድስት ነሳይት ብሩክ፣ ቅዱስ ስምዖን ሰማዕት፣ ቅዱስ አሞኒዎስ ሰማዕት፣ አባ ገብረ ክርስቶስ ሊቀ ጳጳሳት ናቸው። በወርኃዊ በዓላት ደግሞ አቡነ አረጋዊ ያው የታወቀ ነው። አባ ዘሚካኤል ምን ናቸው? አባ ስምዖን ዘገዳማዊ፣ አባ ዮሐንስ ጻድቅ፣ ቅዱስ ፊልጶስ ሐዋርያው ከ72ቱ አርድእት የሆነው፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ሙሴ መርአዊ ናቸው። ስለዚህ በስንክሳር እነዚህ የሚታሰቡት ሁሉ በዝማሬ ጸጋ ላይ ብቻ ሳይሆን በ10ሩ ማዕረጋት በተለያየ ማዕረግ ላይ የደረሱ ቅዱሳን ናቸው ማለት ነው። ስለዚህ ዝማሬ ስንዘምር ቅዱሳን አባቶቻችንን እያሰብን ጻድቃን ሰማዕታትን እየዘከርን መሆን አለበት ማለት ነው። ዝም ብሎ ዝማሬ አይዘመርም። ያዘነ ይጸልያል፣ ደስ ያለው ይዘምራል። ደስ ያለው ሲዘምር፣ ያዘነው ሲጸልይ በመካከል የእግዚአብሔር በረከት ይገኛል። በመዝሙርም በጸሎትም በዝማሬም በረከት ይገኛል። በዝማሬም በረከት የሚገኘው ምን አይነት ሲሆን ነው? ችግረኛን የሚያስብ የተጨነቁ ላዘኑ ለተከዙ ሰዎች በጎ ነገር የሚያስብ ከሆነ እና የድርሻውን የሚወጣ ከሆነ በዝማሬ በረከት ይገኛል። ዝም ብሎ ዝማሬ መዝሙር አንስቶ ግን በመዘመር የሚገኝ በረከት እንደሌለ በአላፋትም በሰንበት ትምህርት ቤቶችም በአውደ ምሕረት ጉባኤቶችም ላይ ስንሄድ ማስተዋል አለብን። ቤተክርስቲያኖቻችን እየደበዘዙ በዓላቶቻችን እየቀዘቀዙ እርስ በርሳችን በሌላ በስጋዊ ነገር እየተደሰትን ያለ ነው። የእግዚአብሔርን በረከት ለስጋችን እየተጠቀምንበት ስለሆነ ነው። ለነፍሳችን እንዲጠቅመን ለሰማያዊ ሕይወታችን እንዲበጀን እያደረግን ስላልሆነ በስጋ በዚህ ምድር ሳለን ደስ እንድንሰኝ ስናደርግ
የእግዚአብሔር በረከት እየራቀን ዝም ብሎ ስጋዊ ደስታ ብቻ እያደረግን ለአጋንንት የሚመች ሕይወት እንዳንኖር መጠንቀቅ አለብን። ያዘናችሁ ወንድም እህቶቼ በሳውዲ፣ የተለያየ አረብ ሀገራት፣ በአውሮፓ፣ በጀርመን፣ ፈረንሳይ፣ እንግሊዝ፣ በአሜሪካ፣ በኡጋንዳ በተለያዩ ጉዳዮች ተሰዳችሁ፣ ተጨንቃችሁ፣ አዝናችሁ፣ ተክዛችሁ ቤተሰብ እየረዳችሁ የወገን ለቅሶ፣ ሞት፣ መከራ በአርሲ፣ በኦሮሚያ፣ በትግራይ፣ በአፋር፣ በሶማሌ፣ በአማራ ክልል፣ በጎጃም፣ በጎንደር የሚፈሰው ደም እያሳስባችሁ የምታለቅሱ ወንድም እህቶቻችን በጸሎታችሁ አስቡን። በልመናችሁ አግዙን፣ እርዱን። እነሱን የምታስቡ እኛንም አስቡን ለማለት የግድ ያስፈልጋል። የምትዘምሩም ሰዎች ደግሞ ይህን ችግር እያስባችሁ መሆን አለበት። ለዛሬ ያዘጋጀውላችሁ መዝሙር 40 በእንተ ሕዝቅያስ ደግሞ እንዲህ በማለት በእሱ እናጠቃልናለን ማለት ነው። ብፁዕ ዘይሌቡ ለአለ ነዳይ ወምስኪን፣ ለችግረኛና ለምስኪን የሚያስብ ምስጉን ነው። እምለት እኪተ ያድህኖ እግዚአብሔር፣ በመከራውና በችግሩ ጊዜ እግዚአብሔር ያድነዋል። እግዚአብሔር ያቅቦ ወያሃይዎ ወያበጽሖ ዲበ ምድር፣ እግዚአብሔር በምድር ላይ ያስደስተዋል። ለችግረኛና ለምስኪን የሚያስብ በመንግስተ ሰማይ በገነት ብቻ አይደለም በረከት የሚያጋጥመው፣ በዚህ ምድር እግዚአብሔር ያስደስተዋል። ወያገቦ ውስተ እደ ጸላይሁ፣ በጠላቶቹ እጅ ውስጥ እንዳይገባ እግዚአብሔር ይጠብቀዋል። ዛሬ ወንድም እህቶቼ እኛ ማንም የሚሳለቅብን ለምንድን ነው? ዝማሬያችንን እግዚአብሔር ሊሰማን ያልቻለው፣ ጸሎታችን ያልተደመጠው ለምንድን ነው? ለችግረኛና ለምስኪን እያሰብን ስላልሆነ እንዳይሆን መጠንቀቅ አለብን። ምክንያቱም እኔ የማገኛቸው ችግረኞችና ምስኪኖች እርሶ፣ አንተ ከምታገኛቸው ይለያል። ስለዚህ አጠገብ ያሉትን ችግረኛና ምስኪኖች፣ ሰራተኞቻችሁን፣ ጥበቃዎቻችሁን፣ ተላላኪዎቻችሁን፣ ጽዳት ሰራተኞችን፣ የተለያዩ መኪና ፓርኪንግ የሚሰሩ መንገድ ላይ ችግረኛ የሆኑ የተለያዩ ጥቃቅን ስራ የሚሰሩትን እንደ ዕቃ፣ እንደ ቆሻሻ፣ እንደ ጠራጊ በቆጠርን ቁጥር እግዚአብሔር ዝማሬያችንን እንደ ቆሻሻ ዞር አድርግልኝ ይላል ማለት ነው እንዳይለን ለችግረኛና ለምስኪን ማሰብ አለብን። እንደዚያ የምናስብ ከሆነ የሰማያዊ መንግስታችን ብቻ ሳይሆን የሚያቀናልን በምድር ይጠብቀናል። በጠላቶቻችን እጅ ውስጥ እንዳንወድቅ ይከላከልናል። እግዚአብሔር ይረዶ ውስተ አራተ ሕማሙ፣ በመከራ በታመምክ ጊዜ ባዘንክ ጊዜ ሁሉ ይረዳሃል። ወይ መይጥሎቱ ኩሉ ምስካቤውም ደዌሁ፣ ከመከራው ከችግሩ ከሐዘኑ ከለቅሶ ከደዌው ከታመመበት ሁሉ ያድነዋል። አንሰ እቤ እግዚኦ ተሳለኒ፣ አቤቱ አምላኬ ሆይ ይቅር በለኝ እያልኩ ለምንሃለሁ። ወሰረይ ላቲ ለነፍሴ እስመ አበስኩ ለከ፣ በድያለሁና አቤቱ አምላኬ ሆይ እኔ ባሪያ ዳዊትን ይቅር በለኝ። ጸላእትየሰ እኩየ ይቤሉ ለአልየ፣ ጠላቶቼ በላይ ላይ ክፉ ነገርን ተናገሩ። መዓዜ ይመውት ወይሰዓር ስሙ፣ መቼ ሞቶ ስሙ በተረሳ እያሉ ቀኔን ይጠብቃሉ። ይባ ወይርአይ ዘከንቶ ይነብብ፣ አዎ በላይ ከንቱ ክፉ ነገርን ይናገራሉ። ልቡ አስተጋባ ኃጢአተ ለአሊሁ፣ በልቡ ጠማማን ነገር የሚናገር ክፋት በላዩ ትመጣለች። ይወፅእ አፋ ወይ ተናገር ወይ ሀብር ለአልየ፣ በአፉ ክፉ ነገርን ተናገረብኝ። ወይ ተቃጸቡኒ ኩሎሙ ጸላእትየ፣ ተቀባበሉኝ። ወይ መክሩ እኩየ ለአልየ፣ በላይ ላይ ክፉ ተማከሩ። ነገረ ጌጋይ አውጽኡ ለአልየ፣ ጠማማን ነገር በላይ ላይ ያደረጉ። ዘኖ መሰይ ይነቅህኑ እንከ፣ አዎ የተኛ አይነሳምን? በሴ ሰላሜ ዘኪ ያወጣመን፣ የሰላሜ ሰው የምተማመንበት። ዘይሴሴ እክሌ አንስ ሰኮና ውላልየ፣ ያጎረስኩት ያበላሁት ሰው ተረከዙም በላይ ላይ አነሳብኝ። አንተ እግዚኦ ተሳሃለኒ ወአንሳኒ ፈድዮሙ፣ አቤቱ ተመልከተኝ እርዳኝ። ወበእንተ ዘአመርኩ ከመሰመርከኒ፣ ስለ ጎበኘኸኝ ወደ አንተ አስባለሁ። ወይ ተፈሱ ጸላእትየ ለአልየ፣ ጠላቶቼ በእኔ ላይም ደስ አልተሰኙም። ወሊተሰ በእንተ የዋህትየ ተወከፈኒ፣ አቤቱ ምስኪንነቴን የዋህነቴን ተመልክተ አስበኝ። ዋጽናከኒ ቅድሜከ ለዓለም፣ በፊትም ለዘላለም አጽናኝ አለ። እኛ የዋህንን እንድንሆን ያስፈልጋል። ይትባረክ እግዚአብሔር አምላክ እስራኤል፣ የእስራኤል አምላክ እግዚአብሔር ይባረክ። እምይእዜ ወእስከ ለዓለም ለይኩን ለይኩን፣ ከዛሬ ጀምሮ እስከ ዘላለም ድረስ ችግረኛና ምስኪን የሚያስብ የእስራኤል ቅዱስ እግዚአብሔር ስሙ ለዘላለም እስከ ዘላለም ብሩክ ይሁን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል። ወንድም እህቶቼ ደስተኞች ሆነን እየዘመርን ያዘንን ሰዎች እየጸለይን ለችግረኛና ለምስኪን ባጠገባችን ላለው ሁሉ በየዘመናችን ልንደርስ ይገባል። ሰአሊ ለነ ቅድስት ማርያም ምህረተ ወልድኪ ያውፀነ ማርያም
አዎ ከልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረት ታሰጭን ዘንድ ወላዲተ አምላክ እመብርሃን ለምኝልህ። ሰአለነ ዳዊት ቅድመ መንበሩ ለጸባዖት። ይህን 40ኛ መዝሙርህን የዘመርንልህ በየአስሩ መዝሙር አባቶቻችን የሚያስቡ ዳዊት ነቢየ እግዚአብሔር ቅዱስ ዳዊት ሆይ ወደ አምላክ ወደ መንበረ ጸባዖት ለምንልን። ኦ አምላክ ከዳዊት አደነነ፣ የዳዊት አምላክ ሆይ አደነነ። ምለትኪቶ ባልሃነ ከክፉ ቀን ሰውረንም ሁሉ መንሱት ለለ ወለዱነ በስጋ ወለለ ሐፀኑነ በስጋ ወለለ አስተማሩ ቃለ ሃይማኖት ውረይ ማሐሮሙ እግዚአብሔር በመንግስተ ሰማያት። ያደረጉልንን የወለዱንን ያሳደጉንን ያስተማሩንን ሰዎች የምትጎበኝ አምላካችን የዳዊት ንጉሥ ሆይ እርዳን። ኦ እግዚኦ አረፍ ነፍሳተ ጳጳሳት ነው ሁሉም ጳጳሳት ለአረፉ በርትዕተ ሃይማኖት። በአንተ ተማምነውስ በበጎ ምግባር ሰርተው ያረፉ አባቶቻችን ጳጳሳትን አስብ። በበረከት ካሉትም በረከታቸውን አድለን። ኦ እግዚኦ አረፍ ነፍሳተ ነገስታት ነው ሁሉም ነገስታት ለአረፉ በርትዕተ ሃይማኖት። በሃይማኖት በምግባር ጸንተው በየዘመናቸው በጎ ነገር ሰርተው ያረፉ ነገስታቶቻችንን አስብ። በረከት ጽድቅ ካላቸውም ጸጋቸው እንደ ይምርሃነ ክርስቶስ፣ እንደ ላሊበላ፣ እንደ አጼ ካሌብ፣ እንደ ገብረ መስቀል፣ እንደ ጻድቁ ዮሐንስ የጎንደሩ ያሉትን ደጋጎቹን በረከት ረድኤታቸውን አታሳጣ። እንደ ናኩቶ ለአብ ይኩኖ አምላክ ያሉትን ማለት ነው። ኦ እግዚኦ አርፍ ነፍሳተ መምህራን ነው ሁሉ መምህራን ለአረፉ በርትዕተ ሃይማኖት። በሃይማኖት በምግባር ጸንተው በየዘመናቸው በጎ ስራ ሰርተው አንተን ተማምነው ድል ነስተው ያረፉ መምህራኖቻችንን ነፍስ እረፍት ስጣቸው። ከነሱም በረከት ረድኤት አድለን። ኦ እግዚኦ አረፍ ነፍሳተ ካህናት ነው ሁሉም ካህናት ለአረፉ በርትዕተ ሃይማኖት። በሃይማኖት በምግባር ጸንተው ያስተማሩን የጠበቁን ግልገሎችን፣ ጠቦቶችን፣ በጎችን በየዘመናቸው ያሰማሩ ካህናትን አስብ። አሳርፋቸውም በበረከት ካሉትን በረከት አድለን። ኦ እግዚኦ አረፍ ነፍሳተ ዲያቆናት ነው ሁሉም ዲያቆናት ለአረፉ በርትዕተ ሃይማኖት። በሃይማኖት በምግባር ጸንተው በጎ ስራ ሰርተው እንደ ዲያቆን ሀቢብ ግብፃዊው ደግሞ ዛሬም በከተማ በገጠር በአገር ውስጥ ከሀገር ውጭ በዲቁናቸው በክህነታቸው በጵጵስናቸው በየድርሻቸው መልካም ስራ ከሚሰሩት ከዲያቆን ጀምሮ ላሉት ሁሉ በረከታቸው ላረፉት እረፍተ ነፍስ ስጣቸው። ላሉትም ጠብቅልን አዝናልን። ከበረከት ካሉትም በረከታቸውን አድለን። ኦ እግዚኦ አረፍ ነፍሳተ አግብርቲከ ወአማቲከ ወኩሎሙ ክርስቶሳውያን ለአረፉ በርትዕተ ሃይማኖት። በሃይማኖት ጸንተው በምግባር ጎልብተው ያመኑ ወንድም እህቶቻችን በየዘመናቸው ያገለገሉህን ነፍሰ እረፍት ስጣቸው። በበረከት ካሉትም በረከታቸውን አድለን እያለ 40ኛው መዝሙር በዚህ እንጨርሳለን ማለት ነው። በአጠቃላይ ዛሬ ስንክሳር ላይ የሚነበቡትን ለታኅሳስ 14 መዝሙረ ዳዊት